ክፍል 16 ጸሎቱና በረከቱ ከወዳጆቹ ጋር ለዘላለሙ ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። እጁ ሽባ የሆነና ዘወትር ጋኔን የሚጥለው አንድ ሰው ነበር። ከዕለታት በአንድ ቀን ኤጲስቆጶሱ ደቅስዮስ በተጨማሪ ያከበረው ሌላ በዓል ስለነበረ በመላእክት አለቃ በቅዱስ ዑራኤል በዓል ቀን አምላክን የወለደች እመቤታችን ወደ ድንግል ማርያም ቤተ ክርስቲያን ሄዶ ገባና ያ በሽተኛ ቅዱስ ዑራኤል ስዕል በታች በጉልበቱ ተንበርክኮ እየሰገደ ስለ በሽታውና ስለ ድካሙ ብዛት በጣም ያለቅስ ጀመር። ያን ጊዜ ቅዱስ ዑራኤል በታላቅ ግርማ ሆኖ ሰይፉን በእጁ እንደያዘ መጣ። ጋኔኑም ባየው ጊዜ ፈርቶ ደነገጠና በምድር ላይ ወደቀ። ቅዱስ ዑራኤልም ጋኔኑን ይዞ በግልጥ ገረፈው፣ ደበደበውም። ትንሽ ቆይቶም ከእንግዲህ ወዲህ ይህንን ሰው ታሰቃየው ዘንድ ሁለተኛ ትመለስበታለህን? አለው። ያ ጋኔንም መልሶ ከእንግዲህ ወዲህ ወደዚህ ሰው ብመለስ የአምላክህና የአንተ ቅጣት ወይም መቅሰፍት ለዘላለሙ በእኔ ላይ ይፈጸምብኝ አለው። ከዚህ በኋላ ቅዱስ ዑራኤል ያንን ሰው በፊትህ ይህንን ያየኸውን ተአምር እግዚአብሔር እንዴት እንዳዳነህ ለሰው ሁሉ ተናገር አለው። ሰውየውም ከቤተ ክርስቲያኑ ወጥቶ ሄደና ለወዳጆቹና ለዘመዶቹ ለሰውም ሁሉ የመላእክት አለቃ ቅዱስ ዑራኤል ያደረገለትን ተአምር ተናገረ። ስለዚህ ነገርም የሰሙ ሁሉ እግዚአብሔርን ፈጽመው አመሰገኑት። ከዚህ በኋላ ይኸው ሰው በመላ ዘመኑ ሁሉ የመላእክት አለቃ የቅዱስ ዑራኤልን ቤተ ክርስቲያን ደስ እያለው ሲያገለግል ኖረ። ለእግዚአብሔርና ለእናቱም ለድንግል ማርያም ለዘላለሙ ክብር ምስጋና ይሁን፣ አሜን። የቅዱስ ዑራኤል ጸሎቱና በረከቱ ረዳትነቱ ለዘላለሙ ከወዳጆቹ ጋር ይሁን፣ አሜን።